እንዴት ነበር ጉዞ ጌቴ? ይቅርታ እናገርከኝ። አድካሚ ነበር ማለት ነው ጉዞ? ያ በጣም ቦሪንግ ነበር። ረዥም ጉዞ ነበር የተጓዙት። እንደው ስገምት ከአሜሪካ ነው የመጣኸው ልበል? ያ ሹ። እንኳን በሰላም ወደ ሀገር መጣ። እኔ ትራንስፖርት አገልግሎት ሰጪ ሄኖክ እባላለሁ። ናይስ ቱ ሚት ዩ ሄኒ። እኔም ደግሞ መላኩ ወረደ እባላለሁ። እንደው በወሬ ያዝኩ። ምን አይነት ቦታ ብታርፍ ነው ትፈልገው? ለአንድ ለ3 ቀን ከአዲስ አበባ እወጣለሁ ዘመድ ለማየት። እስከዛ ማርፍበት ሆቴል ብትወስደኝ ደስ ይለኛል። ያንተ ፍቃድ ከሆነ እኔ ጋር ጥሩ ሆቴሎች፣ ገስት ሃውሶች፣ ፔንሲዮኖች አሉ። አንተ ብቻ ዘውጉን ምረጥ እንጂ ከኛ ራዳር ውጭ የሆነ ነገር የለም። ያው ገስት ሃውስ ቢሆን ደስ ይለኛል። ዋጋው አያሻቅብ እንጂ። ለሱ እንኳን አታስብ። ለዲያስፖራ የሚያሳስብ አይደለም ዋጋው። እንዴት? ምን እንዴት አለው? በእናንተ በትንሽ ዶላር እዚህ መጥቶ 10 እና 20 ሺህ ብር ትመነዝሩታላችሁ። የኛ ምስኪኑ ብር አፈር ድሜ ሲገባ የእናንተ ዶላር ጣሪያ ካልነካው እያለ ነው። አይ ዶላር ደግሞ የዲያስፖራና የዶላር ቁርኝነት በጣም ጨምሯል። ሄኖክ በጣም ኮሚክ ነህ። የዲያስፖራው ነው የዳላሩ ነው ወይስ የብሩ? ይቅርታ አድርግልኝና ጌታዬ፣ ማለቴ አቶ መላኩ፣ ለእኔ በሁሉም ሶስቱም የህይወታችንና የህልውናችን አካል ከሆኑ በጣም ቆዩ። በጣም የሚገርም እይታ ነው በእውነት። እንዳንተ አላየሁትም ነበር። እየቀለድክብኝ ነው አቶ መላኩ? በፍጹም እየቀለድኩ አይደለም። አም ሲሪየስ። ስለዚህ አመንከኝ ማለት ነው? ያ አቶ መላኩ በጣም ቀልደኛ ዲያስፖራ። ናገር እንዴት አየህ? እንዴት ነው ወደድካት? ያው ለጊዜውም ቢሆን ማረፊያ ትሆናለች። ስራ ስላለኝ ደግሞ አይደለም። ና ቁጭ በል እስኪ ሻይ ቡና ብለህ ትሄዳለህ። አዲስ አበባ በአካል ባለፈው ካየኋት በጣም በሚባል ደረጃ ከፍ ብላለች። ያው እንግዲህ እንደ እናንተ አልፎ አልፎ ብቅ ጥልቅ ለሚሉ እንግዶች አሸብርቃ ነው የምትጠብቃችሁ። አንድ ጥያቄ ልጠይቅህ? ጠይቀኝ ልጄ ኖክ። እናታችን እንዴት ናት? ያቺ እናታችን ማነች? ነገሩን እንቆቅልሽ አደረግኩብህ አይደል? አየኔ ነገር ያው እናታችንም አሜሪካ ናታ። የእንጀራ እናታችን አይደለች? መቼ ነው ደግሞ እንጀራ እናታችሁ የሆነችው? ኧረ አላወቅም እንዴ? ቆየች። እንደውም ኧረ በቅርቡ ሞግዚታችን ልትሆን። ያው እንደሱ ከሆነ አሜሪካ ከሞግዚትም በላይ ነች። እየቀለድክ አይደለም አይደል? የምሬን ነው። በአንድ ዳላር ጥግብ ብለህ የምትኖርባት የተባረከች ሀገር ነች። $1 ብቻ? ያ $10 የሳምንት አስቤዛን የምትሸምትባት ሀገር። እሱ ብቻ አይደለም፣ አንተ ካልሰነፍክ የፈለግከውን አይነት ስራ የምትሰራበት፣ ምንም አይነት ነገር ፈልገህ የማታጣባት የስልጣኔ ጥግ ሀገር ነች አሜሪካ። እውነትም የተባረከች ሞግዚት ሀገር። ጥሩ ስም። አሁን አንተ በምትሰራበት የታክሲ ስራና በዚህ ቅልጥፍና $5000 ታገኝ ነበር። አልገባኝ። $5000 በአመት ነው? ነው በወር ነው ያልኩ። ምን ነው ብራዘር፣ እኛ በስንት ጊዜ በወረፋ ለምናገኛት ሽርፍራፊ ገንዘብ እያየህ እንደዚህ አንተ $5000 ምናምን ብለህ አይምሮዬን ትደረማምሰዋለህ። የአንተ ሙያ እኮ አሜሪካ ሀገር በጣም ተፈላጊነት አለው። እንቅልፍን ሰውተህ ከሰራ የአንተንም የቤተሰብንም ላይፍ በጣም የምትለውጥበት ምርጥ ስራ እኮ ነው። እኔ ምለው ቆይ እዛ መጥቼ ብሰራ በወር $10,000 አገኛለሁ ማለት ነው? ኦፍ ኮርስ በደንብ ታገኛለህ። የዚህ ሀገር ችግር እኮ የሰው ጉልበት በጣም ርካሽ። ለዛ ነው እድሜ ልካችሁን ቀን ከሌሊት ለፍታችሁ ማትለወጡት። አሮ ነው
ብቻ ነው የመጣሁት ለቫኬሽን ነው። አፍሪካ ሀገር በአጠቃላይ ለስራ ለቢዝነስ ምንም አይመቸኝም። ታዲያ እሺ የኔና የቤተሰቤን ችግር ለመፍታት ምንድነው ማድረግ ያለብኝ? ይሄ አሁን ታክሲ የምሰራበት መኪና ያንተ ነው? አዎ የኔ ናት። ያው በዛ ነው ቤተሰቤን ማስተዳደረው። አንድ እህትና እናት አለችኝ። መቼም ያው ከጎማና ከነዳጅ ከተረፈ የቁጥ ይወጣ። ኖ እዚህ ሰርቼ ያልፍልኛል ብለህ እንዳታስብ። ኖረህ አርጅተህ ትሞታለህ። አሜሪካ መተህ የታክሲ ስራ ብትሰራ በ2 ወር ውስጥ የራስ መኪና ይኖራል። you እስቲ ማርያምን በለኝ። ሄኔ አም ሲሪየስ፣ እውነቴን ነው። እዛ በከንቱ የሚፈስ ላብ የለም። ምክንያቱም አሜሪካ ነች። ኦኬ አንተ ማያስተኛ ነገር ተናግረህ ገብተህ ልተኛ ነው? ሶሪ ሄኒ፣ አናገርከኝ? አይ ወዲህ ነው። ኦኬ ስለሰጠኝ መረጃና ምክር በጣም ነው የማመሰግነው። እንግዲህ ቀሪው ጊዜ አሪፍ ይሆንልህ። ኖ ፕሮብለም። እኔ እንደሌላው ሰው አይደለሁም። ሁሉም ሰው የእኛ ድሎትና የተደላደለ ኑሯችንን ማየት አለባቸው ከምል ሰዎች አንዱ ነኝ። በዚህ አይነትማ በቅርቡ ግን ሳልቀላቀላችሁ ቀራለሁ። በአንተ ብቻ ዝግጁ ሆነ እንጂ ሁሉም ነገር ቀላል ነው። ፍሬንድ በሰላም ነው ያጣደፍሽኝ? አዎ ሰላም ነው። ቁጭ በይ እስቲ። ምን ይጣል የሚጠጣ የሚጠጣ ትላለህ እንዴ? ምንም ሳልቀምስ ነው የመጣሁት። አንተ ደግሞ ሆድህን በጣም ትወዳለህ። እሺ ጉዳዩን ጨርስና በኋላ እንበላለን። ምንድነው የምንጨርሰው? አንድ ላማክረው የምፈልገው ጉዳይ አለ። ወንድሜ እኔ ደላላ እንጂ አማካሪ አይደለሁም። ይኸውልህ ባለፈው ቲቪ ደረሳት ምናምን ያልከኝ ልጅ አለች ወይስ ሄደች? ይሄ ከቁርስ በላይ የሚያጠግብ ጮማ የሆነ ወሬ ነው። ቆይ የትኛዋን የፈለገው? ሽጎራን ነው ወይስ የትኛዋም ቱ? እንደዛ ከሆነ አሉ በሞግዚትነት ቀጥሮ መውሰድ ይፈልጉ። ነበልባል ምን ሆነህ ነው? እኔ እኮ ከምሬ ነው የማወራው። ትቀልዳለህ? ቆይ ለማን ነው የፈለከው? ለራስህ። ይሄን ማመን አልችልም። እንዴት? ከዚህ ሀገር ወጥቼ እኔ የኔና የቤተሰቤን ህይወት መቀየር እፈልጋለሁ። አሁን እየሰራ ቤተሰቦችን እያስተዳደርክ አይደል? ነበልባል ምን ሆነህ ነው? ቅድም እኔ ደላላ እንጂ አማካሪ አይደለሁም ብለሃል። ለምን ማያገባ ውስጥ ትገባል? አሁን እጅ ላይ አለ ወይስ የለም? ባጭሩ ካልሆነ እኔ ሌላ ደላላ ጋር ልሂድ። በእርግጥ አንድ ሁለት አይጠፉም፣ ግን የሚጠይቁት ብር ከአንተ አቅም ጋር የሚመጣጠን አይመስለኝም። ስንት ይላሉ? ከ1 ሚሊዮን እስከ 1.5 ይላሉ። ችግር የለውም አታስብ። አሜሪካ ሀገር ሂጄ 1-2 ወር ግፋ ቢል 3 ወር ሰርቼ የማገኘው ሳንቲም ነው። ፍሬንድ እዛ ሄደሽ አሽሽ ልትነግጂ ነው እንዴ? ምን ሆነሃል አንተ? እንዴ አትቀልድ። እኔ ከምሬ ነው እኮ የማወራው። ደግሞ መልኳ ትንሽ አለ ያለ ቢሆን ደግሞ አሪፍ ነው። ምክንያቱም ሄደን የምር ሊሆን ይችላል። ገብቷል? ገብቶ አምረሻል ማለት ነው። ያኔ ስትለመን ከሀገር ያልወጣም ብለህ ስንቱን እንዳልገፋ ይኸው አሁን እንግዲህ ያንን የሚያህል ብር ካለ ግን እዚህ ለምን ሰርታት ነው? ስደት እኮ ሁሌም ስደት እኮ። ምን ሆነህ ነው? ቆይ አንተ እዛ ኖሮ ከመጡት በላይ አውቀህ ነው ስለ ስደት የምታወራው? እሺ ግን ብሩን እስኬት ታመጣለህ? ችግር የለውም። ለእሷ አታስብ። መኪናዋን ሸጣት። መኪናዬን እንዳትመክረኝ። ማድረግ ማችል ከሆነ እኔ ወደ ሌላ ደላላ። አንተ ብቻ ይመች። እኔ ዛሬ ባለ ዲቪዋ ጋር ደውልላታለሁ። ሌላ የምታዘኝ ነገር አለ? አዎ በአስቸኳይ ፓስፖርት ማውጣት ፈልጋለሁ። ኦኬ ፓስፖርት ዋናው አንተ ገንዘብ ይኑር። እኔ በአንድ ሳምንት ውስጥ እጄ ላይ ያስገባልሃል። አመሰግናለሁ። እንዴ በቃ አሁን ምግብ ነው። How are you, Lily? ደህና ነኝ መሌ። ዋጋውን አንተ መቼ መጣ? ጥቂት ጊዜያት ቆሜ ያስለፈለፍኩና እስኪ አረፍ በል። እንዴት እንደምትመጣ አልነገርከኝም። ያው ሰርፕራይዝ ላደርግሽ ፈልጌ ነው። ወይ ይሄ ሰርፕራይዝ ፕራንክ ምናምን ባህል ሆኖ ቀረ። ምን አለበት? ሰዎች እኮ ከተደሰቱበት ክፋት የለም። በእናትህ ከመምጣት በወሬ ያስኩ ምን ላምጣልህ የምጠጣው ነገር? ሊልሽ ወዬ በእግሬ እዚህ ሀገር ሲረግጥ ሮጬ የምመጣው ማኪያቶሽን ብቻ ለመጠጣት አይደለም። ይሄን የመሰለ ውበትሽን፣ ቁመናሽን በደንብ ለመጎብኘት ነው እንጂ። ተው እባክህ፣ ከተማው እንዳለ ለጎብኚዎች ምቹ ሆኖ የለ እንዴ? ያ በጣም ውብ ሆናለች፣ ግን ከአንቺ አትበልጥ።
አይ አንተ በል ተጫወት። የምትወደው ማኪያቶ ይዤልህ ልምጣ። ላንቺም ይዘሽ ነሽ። እሺ መላኩ። ኦኬ ኦኬ። ልጅሽ በጣም ናፍቆኝ ነበር። ኑሮ እንዴት ይዞሻል? ፈጣሪ ይመስገን ምንም አይልም። አይ እናንተ ምንም ሳይኖራችሁ በባዶ ውስጥ ታመሰግኑ ነው የምትኖሩት። ከምስጋና በላይ ምን አለ መላኩዬ? ይሄን የመሰለ መልክና ቁመና ይዘሽ አሁንም ማኪያቶ እየሸጥሽ አገኝሻለሁ ብዬ በፍጹም አልገመትኩም ነበር። ካልተሰራ መልክና ቁመና ብቻ ይዞ መኖር ይቻላል ብለህ ነው? ዋይናት ለምናች? እውነቴን ነው ኩምልሽ። የአንቺ ቦታ እዚህ አይደለም። እና የት ነው? አም ሲሪየስ። ይሄን የመሰለ ውበት ቁመና ይዘሽ መኪና የለሽም፣ ቤት የለሽም። ዋይ ለውጥ ለሌለው ነገር ለምን ትለፊያለሽ? አዎ አልገዛሁም። ሀገሬ ላይ ግን በሰላም ሰርቼ እየኖርኩ ነው። እንደ አንቺ አይነት ስራ የሚሰሩ እዛ አሜሪካ ሀገር በአጭር ጊዜ ውስጥ ስኬታማ ሆነው የራሳቸው ኮፊ ሾፕ፣ ሬስቶራንት፣ ሁሉን ነገር አላቸው። ዌክ አፕ ገርል ዌክ አፕ። ከአሜሪካን የመጡ ብዙ ደንበኞች አሉኝ። እንዳንተ ግን የስኬትን መንገድ ቀለል አድርገው አልነገሩኝም። ናና እዝናት ባይመቻቸውና ስኬታማ ባይሆኑ ለምን እዛ ይኖራሉ? ይኸውልሽ እነሱ ማለት የሰው ስኬት የማይፈልጉ ምቀኞች ናቸው። እስቲ እዚህ አንድ ቀን ወጭሽን አስብ። እዛ እኮ 1 ወር ያስጠቅምሻል። እዛ $1 ቫልዩ አለ። እዚህ 100 ብር ምን ቫልዩ አለ? ምንም። ከካርድ ይዘን ማለት እና እዛ ብትሄጂ ስኬታማ ትሆኛለሽ እያልከኝ ነው? ኦፍ ኮርስ። ለምን ይመስልሻል ይሄ ሁሉ ሰው ወደ አሜሪካ የሚጎርፈው? እዛ የሥራ ኦፖርቹኒቲ ሶ ማች። አሜሪካ ውስጥ አንድ ጠብታ ላብ ቫልዩ አላት። ቫልዩ በዚህ መልኩ በፍጹም አስቤው አላውቅም። ቢሆንም ግን ለአሜሪካ ዝቅተኛ ግምት አለኝ ማለት አይደለም። እዚህ ቁጭ ብለሽ ምን ትሰሪያለሽ? ጎ ሄድ ራስሽን ወደ ተሻለ ህይወት ለመለወጥ ሞክር እንጂ። እንዴ እዛ ብትሄጂ እኮ ይሄን የመሰለ ቁመና መልክ ይዘሽ በአንድ ሳምንት ሚሊዮነር ነው የምትሆኚው። ሚሊዮነር። አመሰግናለሁ መላክዬ፣ እይታዬን ስለቀየርክልኝ በጣም አመሰግናለሁ። ከአሁን በኋላ ዲቪ መሙላት ጀምራለሁ። የምን ዲቪ ገለመለኝ? አንቺ ለመሄድ ወስኝ እንጂ ሌላውን ነገር ለኔ ተይ። እውነትህን ነው መላክዬ? ያ ለአንቺ ምንም ነገር አደርጋለሁ። አሁን አመሰግናለሁ። ደግሞ ትንሽ ያመጣሁልሽ ቃል ሎኬሽን ልክልሽና መተሽ ትወስጃለሽ። ወይኔ ለምን ተቸገርክ? አያስፈልግም እኮ። ኖ ኢትስ ኦኬ፣ ትንሽ ነገር ነው። እሺ በቃ ላክልኝና እመጣለሁ። ስትመጪ በዛውም እራት እንበላለን። ደስ ይለኛል። እንግዳ ገባ። ልጄ እባክህ የማይሆን ስራ አትስራ እባክህ ልጄ። እማዬ ለእኛ የተሻለ ህይወት ብዬ እኮ ነው የምሄደው። ጥሩ ህይወት እንዲኖረን። እዚህ እየሰራህ በሰላም እየኖርን አይደለም? ለምን ትሰደዳለህ? እማዬ ደግሞ ስንት ዓመት ሙሉ ለፋው ግን ምንም ጠብ የሚል ነገር የለም። እዚህ ሀገር ደግሞ ለሰው ልጅ ጉልበት የሚሰጠው ዋጋ የወረደ ነው። ምንም ቢሆን እኮ በቤተሰቦች መካከል ሆነ በሰላም ሰርተህ ትገባለህ። እዛ ሀገር ያሉ ዲያስፖራዎች የሚኖሩትን ህይወት ብታይ እኮ እንዲያትኝም ነበር። እዚህ ስንት ዓመት ሙሉ ለፍተን የምናገኛት ሳንቲም እዛ ወይ ሳምንት ወይ ወር ደሞዛቸው። ልጄ ባልተረጋገጠ መንገድ ሄደህ እችን የዕለት እንጀራችን የምናገኝባትን መኪና ሸጠህ እኛንም ለረሃብ እንዳትዳርገን። ስለምን መቸገር ነው የምታወሪው? እኔ እኮ እዛ መሄደው እኮ እስከ መጨረሻው ችግርን ለማባረር ነው። እኔ እዚህ ተስፋና ለውጥ በሌለበት ሀገር ላይ ቁጭ ብዬ እድሜን መጨረስ አልፈልግም። እንደ እባብም ተስቤ ቢሆን መግባት ነው ፈልገው። ወይዬ ነበልባል ተገኘ። በቃ እኔም ፋይሎቹን ያው አዘጋጅቻለሁ። ጠብቁኝ፣ መጣሁሽ። እሺ። ወዴት ነው? መኪናዋ የሚገዛ ሰው ተገኘ እና ልሸጠው ነው? በቃ ተይኝ እማዬ፣ በቃ አንዴ ልቤ ተነስቷል። ልታስቆምኝ እንዳትሞክር። ዘለህ ወደ ገደል ስትገባማ
ዝም ብዬ አላይህም። ወደ ኋላ መመለስ የሚባል ነገር የለም። ወደፊት ብቻ ወደ ሞግዚቱ ሀገር አሜሪካ። ያንተ የበሰለ እንጀራ እኮ ያለው እዚህ ነው። እባክህ ወደ ራስህ ተመለስ። እኔ ራሴን ፈልጌ አግኝቼዋለሁ። አሁን ትክክለኛ መንገዴ ላይ ነው ያለሁት። እማ ፕሊዝ ልታስቆምኝ እንዳትሞክሪ። መኪና መንዳት ካስጠላህ አከራይተህ ለምን አንተ ሌላ ትምህርት አትማር? ኧረ አታስቂኝ እንዴ! ቆይ እኔ ለምን ብዬ ነው የምማረው? ሰው የሚማረው ለምንድን ነው እንዴ? እሱማ በየመስሪያ ቤቱ ሲቪዞ ጫማው እስኪያልቅ ለመዞር ነዋ። ከዛ ምንም ሳያልፍለት እንደ ኮራ ሞተ እንደተጀነነ ብለው ይቀብሩታል። በቃ ተው እንጂ ልጄ፣ አገርህ እኮ ካንተ ብዙ ትጠብቃለች። ለየትኛው ሀገር? ቆይ እሷ ማን ስለሆነች ነው ከኔ የምትጠብቀው? ለፋው፣ ጣርኩ፣ ደከምኩ፣ ግን ምንም ጠብ ያለ ነገር የለም። ያኔ እዛ የተባረከ ሀገር ሄጄ ቢሆን ኖሮ ሀገር የሚያስገዛ ገንዘብ አገኝ ነበረ። የትም ብትሄድ ሳትደክም ሳትለፋ ቁራሽ እንጀራ የምታገኝበት ቦታ የለም። እዚህም ጠንክረህ ከሰራ ያሰብክበት ቦታ ትደርሳለህ። እሱ ጊዜው ያለፈበት አስተሳሰብ ነው ማየ። ምንም ቢሆን ሞግዚቷ አሜሪካ ትግደለኝ እንዴ፣ በዶላር ትግደለኝ። ተው ልጄ ተው፣ እየለመንኩ ነው። ስደት ነው። እዚሁ ባለው አመስግነህ ሰርተህ ኑር እባክህ ልጄ። ለምን አትተይኝም? በቃ እኔ የሚሻለኝን አስቤ ወስኛለሁ። በቃ አይ ልጄ፣ ማን ይሁን እንዲህ ልብህን ያሸፈተው? እንግዲህ እኔ የእናትነት ምክሬን መክሬያለሁ። እንግዲህ አልሰማ ካልከኝ ምን አረጋለሁ? በሄድክበት ይቅናህ፣ ባሰብክበት ድረስ። አሜን። እራት ለምን እዚህ አይመጣልም? አይ ግድ የለም ዛሬ ቤት ሂጄ ልረፍ፣ በጣም ደክሞኛል። ተይ እንጂ ቆንጅት፣ በዚህ አድረሽ ጠዋት ሻወር ወስደሽ ወደ ስራ ትሄጃለሽ። ግድ የለም እቤት ሂጄ ልረፍ። ጠዋት ማዘጋጀት ያለብኝ ነገሮች አሉ። በዛ ላይ ቤት እንደማድር አልተናገርኩ። አዶን ብሊቭ ኢት። በዚህ እድሜሽ ቤተሰብ ያስፈቀድሽ ነው የምትወጪው? እነሱ ጋር እስከምኖር ድረስ ትእዛዛቸውን ማክበር አለብኝ። አይ ነው አንደርስታንድ አደርግሻለሁ። ለቤተሰብሽ ያለሽ ክብር ግን እዚህ ድረስ ከመጣሽ ተጫውተን ማምሽተን። በጣም ይቅርታ መላኩ። ባይሆን ሌላ ጊዜ ሰፋ ያለ ፕሮግራም ይዘን እራት እንበላለን። ኦኬ፣ ፍላጎትሽን አከብራለሁ። በቀደም የነገርኩሽን ነገር አሰብሽበት? ይገርማል። ሙሉ ጊዜን ስለዚህ ነገር ነበር ሳስብ የነበረው። ቃላት ልቤን ነክቶታል። ይህን የመሰለ መልክና ቁመና ይዤ ከማኪያቱ ብርጭቆ ጋር ስጋፋ መኖሬ በራሴ እንዳፍራ አድርጎኛል። እንዳልከው ለእኔ የሚገባ ቦታ እዚህ እንዳልሆነ ተረድቻለሁ። ጉርገር፣ አንቺ ብልህ ሴት ነሽ። ትክክለኛ ውሳኔ ነው የወሰንሽው። የአንቺ መልክ የሚከበርበት፣ የሰው ላብ የሚከፈልበት ምርጥ ሀገር አሜሪካ ናት። አዎ፣ ልቤ ተነሳስቷል። ምን ለማድረግ አሰብሽ? አንድ የማውቀው ደላላ አለ። የካፌዎቹን ዕቃ ጠቅላላ ሸጦ ወደ ውጭ ሀገር እንዲልከኝ ነግሬዋለሁ። ያ ምንም ይሁን ምንም መሞከር አይገፋም። እኔም ደግሞ የቻልኩትን ሁሉ ረዳሻለሁ። እሺ፣ አመሰግናለሁ መላክዬ። አሁን ሳይመሽብኝ ወደ ቤት በጊዜ ብሄድ ይሻላል። እና መቼ ነው በደንብ ሰዓት ይዘን የምንጫወተው? አሁንማ ደጋግመን እንገናኛለን። አሜሪካን ስመጣ እኮ አንተን የምትቀበል። በቂ ቤት ስላለኝ አብረን ማረፍ እንችላለን። የራስሽን መኪና አዘጋጅልሻለሁ። ወዲያውኑ ነው ዳላር ታብሽው። ተው በእናትህ፣ ለራሴ ከዚህ እስክወጣ በጣም ቸኩያለሁ። የባሰ አታጓጓኝ። መጓጓት አለብሽ። ታላቋ አሜሪካ እጇን ሰርክታ እኮ ነው የምጠብቅሽ። ምን አለ እነዚህ ሁሉ ዓመታት ከማለፋቸው በፊት ቀድመህ ብትነግረኝ ኖሮ። አሁንም ገና አልረፈደም። ለመውጣት ትክክለኛ እድሜ ላይ ነው ያለሽው። you are so beautiful። አንድ ጠብቂ። መላኩ፣ ይህ ሁሉ ነገር እኮ አያስፈልግም ነበር። ይኸው ስጦታሽ። ፕሊዝ ትንሽ ነገር ነው።
በጣም ነው የማመሰግነው መልዬ። ላንቺ ያንተ ሙያ እኮ አሜሪካ ሀገር በጣም ተፈላጊነት አለ። የስልጣን ያንተንም የቤተሰብንም ላይፍ በጣም ትለውጥበት ሀገር ነች። አሜሪካ ውስጥ ጠብታ ላብ ቫሉ አላት። እዛ ብትሄጂ እኮ ይሄን የመሰለ ቁመና መልክ ይዘሽ በአንድ ሳምንት ሚሊዮነር ነው ትሆኚ። ሚሊዮነር እሺ፣ አሁን ምንድን ነው የምናደርገው? ፓስፖርትን ተረከብክ? አዎ ተቀብያለሁ። ጥሩ። ስለዚህ ሰርጋችንን መደገስ እንችላለን ማለት ነው። እኔ ልምልሽ ለምን የሆነ በፎቶ ነገር አናደርጉም? በፎቶ ብቻማ አይሆንም። ጋብቻችን የውሸት ቢሆንም የእውነት መደገስ አለበት። እና ቤት ዘመድ ሊጠራ ነው ማለት ነው እንዴ? ታዲያ ደግሰህ ላይ ጠራ ነው? አረብ ነው እንጂ የሚጠራው እንዴ? ሄኖክ ያገኘውን እድል በትክክል ተጠቀመው እንጂ ካልሆነ ደግሞ ወይ በጊዜ ንገረኝና ሌላ ሰው ልጠይቅ። እንዴ ኖ ምን ሆነሻል? እኔ እንደሱ ማለት አይደለም ሳባ። መኪኔን ከሸጥኩ በኋላ ወደ ኋላ ማፈግፈግ የለም። በቃ የሚመጣውን እጋፈጣለሁ። እሺ መቼ እናድርግ? በዚህ ሳምንት ቢሆን ደስ ይለኛል። ያው ቶሎ ጉዳያችንን ጨራርሰን ፕሮሰሱን እንጀምር። መልካም። እሺ ስለዚህ የሰርግ አዳራሹን ከሆነ መከራየት አለብኝ? አዎ ቀኑ ከደረሰ በኋላ ከመሯሯጥ አሁን መጨረስ ይሻላል። በዛውን ደግሞ ያው ቬሎ ቤት ሄደን ቬሎ መምረጣችንም እንዳይረሳ። እኔ ነኝ ቬሎ? እንዴ የሴት ጉዳይ አይደል እንዴ? አንቺ ለምን ሄደሽ አጨርሽ? ምን አደርጋለሁ? ነገሩ የገባህ አልመሰለኝም። ማለት ምኑን ያልገባኝ? ይኸውልህ አጠገባችን ላሉ ሰዎች ጋብቻችን የእውነት መሆኑን ማረጋገጫችን ይሄ ነው። ለሰርጋችን የሚያስፈልገውን ነገር አብረን መከወን አለብን። በዛ ላይ ደግሞ ብዙ ጊዜም አብረን ማሳለፍ አለብን። እሺ ጥሩ። እኔ አሁን ስራ አለብኝ። በቃ ልሂድ። አዳራሹን ሪዘርቭ ካስደረግኩ በኋላ እነግርሻለሁ። ጥሩ፣ መሄድ ትችላለህ። እኔ እዚህ ትንሽ ቆያለሁ። እንዴ ነግሬህ አሁን ትረሳዋለህ? ምኑን ነው ደግሞ የነገርሽኝ? ሳትስመኝ እኮ ልትሄድ ነበር። ለምን? እንዴ ያልኩህን ረሳህ? ያንተ ነገር ጋብቻውን የእውነት አስመስለን እንከውነው አላልኩም? ዛሬ በጣም ሆነሻል። አንተም በጣም አምሮብሃል። ሰርፕራይዝ ስላደረግሽኝ አም ሶ ሃፒ ሬዲ። እቃዎቼን ሁሉ ሸጬ ጨርሻለሁ፣ የደላላውንም ጭምር። ሰሞኑን ትነሳላችሁ ብሎናል። ከመሄዴ በፊት ላገኘህ ብዬ ነው። ዋው! የውሳኔ ሰው በመሆን ሳላደንቅሽ አላልፍም። በቅርቡ በታላቋ ሀገር አሜሪካ ተገናኝተን ስኬታችንን እናከብራለን። ቆይ ግን መንገዱ አስተማማኝ ነው? ደላላው እንደነገረኝ ከሆነ ምንም የሚያሰጋ ነገር የለም ብሎኛል። መነሻችን ኬንያ ነው። እስከ ሜክሲኮ ድረስ በህጋዊ መንገድ ነው የምንሄደው። ከሜክሲኮም ወደ አሜሪካ ለመግባት ያን ያህል ከባድ እንዳልሆነ ነው የነገረኝ። ኦኬ፣ እንደዛ ከሆነ ጥሩ። ሜክሲኮ ገባሽ ማለት ኦልሞስት አሜሪካ ገባሽ ማለት ነው። እኔ ከዚህ ቶሎ ሄጄ እዛ የሚዘጋጀውን ነገር ሁሉ አዘጋጅቼ እጠብቅሻለሁ። ኦኬ? ዋው፣ ልክ እንደሆነ አይነት ስሜት እየተሰማኝ ነው። በእርግጥ ይሆናል፣ ምንም እንዳታስቢ። ለማንኛውም ቆንጆ ራት ነበር። በጣም አመሰግናለሁ። ኦኬ፣ እኔም ስለሰጠሽኝ ጊዜ እጅግ በጣም አመሰግናለሁ። አብሬ ስለቆየሁሽ ጊዜ ስለሰጠሽኝ በጣም አመሰግናለሁ። አሁን መሄድ እንችላለን? እንችላለን። ፕሊዝ። ምን ማለት ነው? ለዚህ የውሸት ድግስ ሲባል ምን ያህል ብር እንዳወጣው ግን ታውቂያለሽ? ምንም ማውጣት አይመለከተኝም። ወደ የገባበት ጉዳይ ያለብኝን እዳ እንኳን ከፍዬ ሳልጨርስ በሚሊዮን ብር ክፈል ብለሽ አንገቴ ላይ መቆም ምን አይነት ጭካኔ ነው? ይኸውልህ እኔ አስገድጄ አይደለም አግባኛለሁ። አንተ ነህ መተህ ለምነህ
ምንም ያህል ገንዘብ እከፍላለሁ ብቻ አግብተሽ ካንቺ ጋር ወሰጂኝ ያልከኝ። እኔ ያል ወጪ እንዳለብኝ እሺ በምን አውቃለሁ? እኔ ታውቃለሁ እንዴ? በባዶ ነበር እንዴ ያ ሁሉ ያዙ ይልቀቁኝ? ይሄ ምን የሚሉት የብዝበዛ መንገድ ነው? ገና እኮ እዛ እግሬ ሳይረግጥ እኮ እዚህ ገንዘቤን ጨረስኩት እኮ። አይመለከተኝም። ገንዘቤን ብቻ ስጠኝ። ይኸውልህ ያለበለዚያ ፕሮሰሱን አሁኑኑ ነው የማስቆመው። እንደዛ አትበይ። እኔ እኮ ከቤተሰቦቼ ተቆራርጬ እኮ ነው ይሄን ነገር ከዳር አደርሳለሁ ብዬ። ኧረ ተይ፣ ቢያንስ ወንድም አለሽ። ማቆም የሚባል ነገር የለም። እሺ ቢያንስ ደላሏ አላስረዳሽም እንዴ? በፈጠረሽ በእናትሽ። ይኸውልህ እኔ ስለ ሁለታችሁ ጉዳይ አይመለከተኝም። ብቻ ገንዘቡን አስገባልኝ። ይኸውልሽ ሳባ፣ እሺ ቢያንስ ያለኝን ገንዘብ ልስጥሽና እዛ ከደረስኩ በኋላ ሰርቼ እከፍልሻለሁ። በወንድ ልጅ አምላክ በእናትሽ። ይሄ የማይሆን ነገር ነው። እንደዚህ አይነት የብልጥ ጨዋታ አይመቸኝም። እሺ አሁን እጄ ላይ ያለው ልስጥሽ። ከዛ ፕሮሰሱን ከጨረስን በኋላ ከዚህም ከዛም ብዬ ገንዘብሽን እሰጥሻለሁ። ጥሩ፣ አንድ ሳምንት ሰጥቻለሁ። ችግር የለውም እኮ አልኩሽ። የቀረውን ገንዘብ በአንድ ሳምንት እሰጥሻለሁ። ስማኝ፣ ቀሪው ገንዘብ ግን ከአንድ ሳምንት አንድ ሰዓት እንኳን ቢያልፍ ሜዳ ላይ አራግፌ ጥዬህ እንደሚሄድ ወቅ በእድሌ ለሚጫወት ሰው ምህረት የለም። ይኸውልሽ በፍጹም እንደዛ አታስቢ። ራሴንም ሸጬ ቢሆን እከፍልሻለሁ። ግን አዳምጪኝ፣ 100 የሚባለውን ነገር ነው ታይራስ። ጥሩ፣ አሁኑኑ ገንዘቡን አስገባለሁ። እሺ በቃ ልክልሻለሁ። በሀገራችን ህገወጥ ስደት በአስከፊ ሁኔታ እየተስፋፋ ይቅርታ እሺ፣ ትንሽ ድምጽ ጨምር። መንገድ ከሀገር ሊወጡ የነበሩ ስደተኞች በአንድ ከባድ ጭነት መኪና ውስጥ በአስከፊ ሁኔታ ሆነው መገኘታቸውን ፖሊስ ጠቅሷል። ስደተኞቹ መነሻቸውን ኬንያ አድርገው ሜክሲኮ ድንበር ላይ ደርሰው በዚያው ወደ አሜሪካ ለመግባት እንደነበረ በአንደበታቸው ተናግረዋል። በቀጣይ ዜና የአዲስ አበባ ከተማ ነዋሪዎች subscriber's phone is died, switched off. Sorry, the subscriber's phone is died, switched off. አይ የለም የለም። ጭራሽ ሌላ ተጨማሪ ጊዜ? ከአቅም በላይ ስለሆነብኝ እኮ ነው። ምን አለ ትንሽ ጊዜ ብሰጭ? ትንሽ ጊዜ ትንሽ። እንዴ ቆይ ላትጨርሰው ለምንድን ነው የጀመርከው? መስሎኝ በሰዎች ምላስ ተታልዬ ያልፍልኛል፣ ህይወት ይቀየራል ብዬ። አጉል ተስፋ። አሜሪካን ሄጄ ያልተጋገረ እንጀራ በላለሁ ስትል ተበላ። ወንድም አንድ ድል ብቻ በእናትህ። አልችልም። ከዚህ በላይ ትዕግስት የለኝም። ባለፈው በእኔ እድል ለሚቀልድ ሰው ምህረት የለኝም ብዬ ነግሬህ ነበር። እኔ እኮ እየቀለድኩ አይደለም፣ የምሬን ነው። በቃ ገንዘብ ስላጠረኝ ነው። አዝናለሁ። የሰጠውን እድል መጠቀም አልቻልክም።
ከዚህ በኋላ እኔ እናንተ አንተዋወቅም። እሺ እናት በመጠረሽ ሽቢያት የሰጠውሽን ገንዘብ እስኪ መስሪያ ይሆነኛል። ኧረ በወንድ ልጅ አምላክ በእናት ስለወንድ ልጅ እናት